አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡማኒ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ያላችሁልኝ አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም አለሁላችሁ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። ለኡሚ ያከታተፈኝም ትንሽ ግጥም ገጥሜ ይዤ መጥቻለሁ። አበረታቱኝ፣ እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ እላችኋለሁ። ጉዞ ወደ ግጥሙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡማኒ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም አለሁላችሁ። አልሐምዱሊላህ ትንሽ ደከም ብያለሁ። እንግዲህ ትንሽ ግጥም ለውዷ እናቴ እንግዲህ እስኪ ልሞክር ብዬ ነው። መሞክር እኮ አይከፋም፣ ምን ችግር አለው? እና አበረታቱኝ ወዶቼ ኢንሻአላህ። የግጥሙ ርዕስ የኔ ውድ እናት ይላል። የኔ ውድ እናት አንቺ ውድ እናቴ የዘጠኝ ወር ቤቴ ኖርልኝ ዘላለም ባንቺ ነው ኩራቴ። ሕይወቴ በሙሉ ላንቺ ቢሰራልሽ ነፍሴን አሳልፌ ሳልሳሳ ብሰጣሽ ላረግሽልኝ ነገር ከዛ ሁሉ መሀል አንዱንም አይተካ ላንቺ ይሄም ያንሳል እማ የኔ እናት። የመኖሬ ምስጢር ምን ልበል ስላንቺ ከየትስ ጀምረው ብችል ከዚህ በላይ ብናገርልሽ ብችል ከዚህ በላይ ብናገርልሽም አንቺን እኮ ቃላት ምንም አይገልጸሽም። አንቺን እኮ ቃላት ምንም አይገልጸሽም። አብሬሽ መኖሩን ልቤ የወደደ አካሌ ሳይፈልግ ርቆሽ የሄደ የሄደ የኔ ውድ እናት። ምግብም አይጣፍጥ ውሃም አይረካ ሁሉንም መጣፈጫ እማ አንቺ ነሽ ለካ። ዓይንሽን ለማየት አገሩ ቢርቀኝ ልቤን ደስ ይለዋል ደህና ነኝ ስትይኝ። ልቤን ደስ ይለዋል ደህና ነኝ ስትይኝ። ከልጆችሽ መሀል እኔ ብቻ ያለው እማ ተይ ጥሪኝ ዛሬስ ናፍቄያለሁ። እማ ተይ ጥሪኝ ዛሬስ ናፍቄያለሁ። እማ የኔ ውድ እናት በጣም ናፍቀሽኛል እናቴ በጣም ወደሻለሁ የዘጠኝ ወር ቤቴ ይላል። እና እንግዲህ የሞከርኩ ነው። ኢንሻአላህ ለሁላችንም እናቶቻችን እድሜያቸውን አላህ ያረዝምልን። በሰላም ላይ ይሆናል በሰላም አላህ ያገናኘን ከቤተሰቦቻችን እና ኢንሻአላህ ይቀጥላል። ኢንሻአላህ አበረታቱኝ እላቸዋለሁ ወዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻው ስላዳመጣችሁኝ በጣም ነው አመሰግናችሁ ውዶቼ፣ ማሮቼ፣ ፍቅሮቼ በጣም ነው አመሰግናችሁ ለምታበረታቱኝ። እንግዲህ በርቺ ለምትሉኝ ለሁላችሁ ጀዛኩሙላህ ኸይር ብያለሁ። እንግዲህ ግጥሜን ይሄን ይመስል ነበር። ያው የሞከርኩ ነው ብያችኋለሁ። እንግዲህ እየሞከርኩ ነው አላለም እንደ ያሲ ነው። እንግዲህ እኛም እየሞከርን ነው እና ኢንሻአላህ ወደፊት ደግሞ በተሻለ አዳምሬ ስንጠን ብዬ እመጣለሁ ብዬ ተስፋ አደርጋለሁ። ኢንሻአላህ ሌሎቹንም የተለያዩ ነገሮችን ይዤ ለማምጣት ጥረት አደርጋለሁ እና ከእናንተ የምጠብቀው አበረታቱኝ። ነባሪዎች ላይክ ሼር ኮሜንት አድርጉልኝ። የበለቤት ያለ ሰው ናቸው ደግሞ ላይክ ሼር ሰብስክራይብ አድርጉልኝ። ኮሜንት ነው አስቀምጡ። አብረን እንደግ አብረን ጉዞ ወደፊት እላችኋለሁ። ሀባይቤን እርስ በራሳችን እናበረታታ። ምን ችግር አለው? እኛ የሙዳን ቆሞች እርስ በራሳችን እንጂ ማን አለን? እና አብረታቱኝ እላችኋለሁ። ሀባይቤ አላህ መጨረሻችንን ያሳምርልን። እናት አባቶቻችን አላህ ይጠብቅልን። ለሞቱትም አላህ ይዘንላቸው፣ ያሉትን አላህ ይድናቸውን አላህ ያረዝማቸው። እኛንም በሰላም ወጥቶናል በሰላም ከቤተሰቦቻችን ከአባት ከእናቶቻችን ከናፈቁን ቤተሰቦቻችን ከልጆቻችን ከወንድሞቻችን ጋር በሰላም የምንገናኝ አላህ ያድርገን። በሰላም ወጥቶናል በሰላም አላህ ለሀገራችን ይመልሰን። ሀገራችንን ሰላም አላህ ያድርግልን። በሀገራችን ላይ ያለውን ሙሲባ አላህ ያንሳልን። ያው የሰው ሀገር እንድንል ሳይሆን ሀገራችን ብለን ሀገራችን እንድናፍቅ አላህ ያድርገን። ያው ሀገር ሰላም ከሆነ ብዙ ሀገር መቀመጥ ማንም አይፈልግም እና ሀገራችን አላህ ሰላም ያድርግልን። ሀገራችን ለውጣማ አላህ ያድርግልን እላችኋለሁ። የመጨረሻ ንግግር ይሄ ነው እና በድጋሚ ላይክ ሼር ሰብስክራይብ ማድረጉን አትርሱ። አበረታቱኝ ኢንሻአላህ። ሰዓት እያስቸገረኝ ነው እና ውዶቼ አበረታቱኝ እላችኋለሁ። ሀባይቤ
ላይቭ ላይ ብዙም ሰው ስለሌለኝ እስኪ ያው ቪዲዮውን ለመስራት ልሞክር ብዬ ነው። ቪዲዮ መስራት ላይ ብዙም አይደለውም። አብሽሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደተለመደው ያላህ ሰላምና እዝነት አይለያችሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። በሰላም ኑሩልኝ። ሰላም ኑሩልኝ።